ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ተመልከቱ እስቲ ሙያዬን በእናታችሁ። በጣም ጀግና ነኝ እኮ የምር በጣም ጎበዝ ነኝ። እጄ እንዲህ እየተንቀጠቀጠ እያለ ነው። እሺ በቃ ቪዲዮ ሳልቀርጽማ ይህንን ምግብማ አልክም ብዬ ማለት ነው። ምክንያቱም ሰርቼ እንትን ማለት አልፈለግኩም። በቃ ማለት ለእናንተ ሳላሳይ አላሳልፍም ብዬ ማለት ነው። እናታችሁ ተመልከቱ ደግሞ ዲኮር። እኔ ዲኮር ስወድ በእናታችሁ በቃ ምግብ ስሰራ ምን አለበት ቤት ላይ እንደዚህ ዲኮር ብችልበት። እኔ ምግብ ላይ በጣም ጎበዝ ነኝ፣ በጣም ማለት ነው። በቃ እንዲህ የተንቀጠቀጥኩኝ ነጭ ሩዝ፣ ከዛ ደግሞ በላሊት አለ። እዚህ ጋር ደግሞ ካሬ ቺክን ካሬ በተር፣ እዚህ ጋር ደግሞ ፈተት ወረቃ አይናብ፣ እዚህ ጋር ደግሞ ኖርማል ወረቃ አይናብ። ሁሌ እኛ ጋር የሚመጣ ኦርደር በነገራችን ሁሌም ተመሳሳይ ነው። ድንገት ስለቅላችሁ ምን ይቺ ሁሌ ተመሳሳይ ነው እንደምትለቁ የምትሉ ከሆነ ምክንያቱም ሰንዶች ሁሌ ማለት ነው ብፌ ውስጥ አይጠፋም፣ ቋሚ ነው። በቃ ምሰኻም ብቻ ነው አንዳንድ ጊዜ እንጂ። ሰለጣ ደግሞ እዚህ ጋር ፈቶሽ ሰለጣ አለ። እዚህ ጋር ደግሞ ቺዝ ሰለጥ ደግሞ ጅብነ ሰለጣ ወይም ደግሞ ለምንድን ነው ሰለጣ ምለው ሳላድ አይደለ? አዎ ሰለጣ ነው ምለው ለምን እንደሆነ አላውቅም። ጣ ተመልከቱ እዚህ ጋር መኮሮኒ፣ ርቢያን፣ ማሽ ሙሸከል፣ መኮሮኒ፣ ፓስታ አያቸው ተወልኩት ውስጥ በስመ አብ ይሄን ሁሉ ማለት ነው። ያልቀረስኩት ሁሉ አለ በነገራችን ላይ እስዊት አልቀረስኩም። በጣም ነው የደከመኝ። ቅማት ከጠዋት እስከ 8 ሰዓት ድረስ እየሰራው ማለት ነው። እና ይሄን ይመስላል እንግዲህ። ይሄን የመሰለ ባለሙያ ነኝ እኔ። በጣም ጎበዝ ነኝ፣ በጣም ጀግና ነኝ። አታደንቁኝም? ራሴን ላድንቅ። ከራስ በላይ ንፋስ ይላል የሀገሬ ሰው። እና እስቲ ሰብስክራይብ እያደረጋችሁኝ እለፉ። አትከፍሉበት። ለእኔ ብላችሁ አይደለም ዳታ የምትሞሉት። የምር ምን ችግር ያለው? እግረ መንገዳችሁ ነው። መጣሁላችሁ አይደል? አስልክ ስመጣ እንደዚህ ስታዩት እንዴችማ ጎበዝ ናት እኮ በቃ ምናምን ብላችሁ ለምንድን ነው ሰብስክራይብ አድርግታችሁ እለፉ በቃ። ነውስ ግዴታ እኔ በቃ የሆነ ነገር ጥፋት ማጥፋት አለብኝ? ላጥፋ እንዴ? ላጥፋና በቃ የዛን ሰዓት ማለት ሙሉ ጭልጬን አውጡ እና ታዲያ እብልም እብልም ምንም ነገር የለም። ስለዚህ በቃ ጥፋት ላጥፋ መሰለኝ በቃ። ይሄ ፈታ ወረጋይን በእናታችሁ። እኔ ስወድ እኮ ውስጡ በነገራችን ላይ እንትን አለ ሶስ አለ። ያው በዳቦና በሩማን